እንዴ ቲጂ ምን ሆነሽ ነው? ዘግቼው ነው የወጣሁት እያልኩሽ ነው። ነገርኩሽ እኮ ነው ማምነው ቦርሳዬን ነው። አይ ቆይ ተረጋጊ። ሌባ እያልሽኝ ነው? አይ ከዚህ በላይ ምንድነው ሌብነት ነው እንዴ? እኔ አክብሬ ጠርቼሽ ለእንግድነት ስጠራሽ አንቺ ሰርቅኛሽ አይደለም ማለት? አይ ካሜራውን እኮ አስቆመሽ ማየት ትችያለሽ። ለምንድነው ካሜራው? አንቺ ያቁሚ ካሜራውን። ለምንድነው እንዴ? ካሜራውን እናውራ። አይ ተረጋግተሽ እናውራ። ተረጋግተሽ ራሴንና ቦርሳዬን ነው ማምነው እንዴ? ዘግቼ እንደዚህ የተዘጋ ቦርሳ እንዴት ነው እንደዚህ ተከፍቶ የሚያገኘው? ማለት እኔ አልነኩ ሲጀመር ከዚህ ጋር አልተነሳውም። ተረጋግተሽ እናውራ። ቅርብሽ ነው አይሻ። እጅሽ እዚህ ጋር መድረስ አያቅተውም። ገብቶሻል? እጅሽ ይደርሳል አይደለም ቲጂ አሁን ተረጋግተሽ እናውራ። እሺ ወይ ካሜራውን አስጠፊ። እየሸመገልሽኝ ነው አይደል? ከእሺ ካሜራውን አጥፊና እናውራ በስነ ስርዓት። እንዴ ጻድቃ ተጫወቺ። ሲጀመር ከዘግቼ ነው የሄድኩት አልኩሽ እኮ። ቢያንስ እንኳን 5 ደቂቃ እንኳን አልቆየሁም። አንቺ እንደዚህ አይነት ነገር አይደረግም። እኔ አክብሬ ጠርቼሽ ለእንግድነት። እሺ ተረጋግተሽ እናውራ። ለምንድን ነው የምረጋጋው? እንዴ ከፍቶ ነው እያገኘሁት። እንዴት ነው ምን ወስደሻል? ቆይ ምን የወሰድሽው ነገር አለ? ምን ኤርፎን አለኝ ምን አለኝ? በቃ ቻቢስቲኮች አሉኝ ብሮች አሉኝ ምናምን። ምንድን ነው የወሰድሽው? አይ አልገባኝም። ሲጀመር እኔ ከዚህ ካስቀመጥሽብኝ ቦታ መጣውለሽ ከሄድሽ በኋላ አልተነሳሁም። ሲጀመር ብሮቼን ይጠፋሉ ወይ የሆነ ነገር ይጠፋሉ። እሺ ካሜራውን አስቆመሽ እናውራ። ለነሽ ካሜራውን አቁም። ማየት ትችያለሽ። ሲጀመር አስቆመሽ ማለት ነው። ለምንድነው በቃ ይኸውልሽ አንቺ የሆነ ነገር አረክሽ አይደለም? በቃ ቢያንስ እንኳን ከቸግረሽ ቸግሮኛል ብቻ ጠይቂኝ። ቦርሳ ከመነከ አልገባኝም። እንዴ ምን ማለት ነው? አይ እንደዛ አይደረግም። ሲጀመር አንቺ ነሽ የማይደረግ ነገር የምታረጊው እንዴ? ምን ሆነሽ? ተረጋግተሽ። ሰላም ውድ ቤተሰቦቼ፣ የኔ ውዶቼ፣ የኔ ጣፋጮቼ፣ የኔ ሁሉ ነገሮቼ ክበሩልኝ። በጣም ነው የማመሰግነው የኔ ውዶች ቤተሰቦቼ። በጣም ነው የምወዳችሁ የኔ ጠንበላሎች። እና ዛሬ ምን መሰላችሁ? በአዲስና በአሪፍ ቪዲዮ መጥቼላችኋለሁ። የኔ ጣፋጮች እንደምትወዱት አምናለሁ። በጣም ነው የምወዳችሁ እና ክበሩልኝ። እስከ መጨረሻ ድረስ አሪፍ ቪዲዮ እንደምታዩና አሪፍ ሆናችሁ እንደምታዩትም አምናለሁ፣ ተማመናለሁ የኔ ውዶች። እና ምን ልላችሁ ፈልጌ ነው የዛሬ ቪዲዮ ማለት ነው። አንድ ልጅ ነበረች እና እሷ ልጅ ከኔ ጋር እንድትሰራ ተነጋግረን ነበር፣ አውርቻት ነበርና እሷ ልጅ ዛሬ ኢንተርቪው ላደርጋት ፈልጋለሁና ማለት ስለሷ ማወቅ ፈልጋለሁና እና እኔ ብቻዬን ማወቅ አልፈለኩም ከናንተ ጋር ሆኜ ቤተሰቦቼም እንድትገመግሟት አድርጌ እሷን እናንተ ፊት ነው ኢንተርቪው ማድረግ የፈለኩትና እሷን ማወቅ የፈለኩት ከናንተ ጋር አንድ ላይ ሆኜ ነውና ከዛ ግን ታውቃላችሁ ተንኮል ኖሮብኝ አይደለም። ግን እኔ ምስኪንና የሆንኩ ልጅ ነኝ። ግን የሆነች ተንኮል አስቤያለሁ፣ የሆነ ፕራንክ አስቤያለሁ። እግዚአብሔርን ብላችሁና ወይኔ እግዚአብሔር ይቅር በለኝ። ግን በጾሙ እና ማለት ነው የሆነች ፕራንክ አስቤያለሁ። ከኢንተርቪው መጨረሻ ላይ አካባቢ ማለት ነው የሆነ ተንኮል አስቤያለሁ። ያችን ፕራንክ በደንብ ይዋትሽ እንዴት እንደማደርጋት እግዚአብሔር እና በደንብ ተመልከቱ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ውዶች እና በጣም እየተባበራችሁ እንደሆነ ማምናለሁ አውቃለሁ። እና አብራችሁኝ ከጎኔ ያላችሁ በጠቅላላ በጣም ነው የማመሰግነው። ከውጭም ያላችሁ አገር ውስጥም ያላችሁ ሰዎችም ሆነ እህቶቼ ወንድሞቼ በጣም እየተባበራችሁኝ ነው አውቃለሁ። ከጎኔ እንደሆናችሁ አውቃለሁ። ካለ እናንተ ደግሞ ማደግም መንቀሳቀስም እንደማልችል አውቃለሁ። እና በጣም ነው የማመሰግነው። ከእግዚአብሔር በኋላ እናንተ ናችሁ ያላችሁኝ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ክበሩልኝ። የምወዳችሁ ምናምን ያልኩት እኔ ከልቤ ሰው ነው የምወደውና ለዛም ነውና ክበሩልኝ። አስሬ ወዳቻለሁ ስላችሁ ውሸት እንዳይመስላችሁ። ፊልም እየሰራችሁ ነው። እግዚአብሔርን በጣም ነው የምወዳችሁና ሁላችሁም በጣም የምወዳችሁ፣ በጣም ነው ማከብራችሁ። ሌላ ምን ልበላችሁ? በጣም በቃ እንጃ በጣም ወዳችኋለሁ። ሰላም እንዴት ነሽ? አክብረሽኝ ስለመጣሽ በጣም ነው የማመሰግነው። ሰላም ነው። እሺ መጀመሪያ ከስምሽ ጀምሪልኝ፣ ግን መጀመሪያ ቤተሰቦቼን ሰላም በይልኝ። ሰላም የትጂ ቤተሰቦች። እሺ ከስምሽ ጀምሪልኝ። ለማንኛውም ስሜ ማክዳ ጌታን እባላለሁ። ኦኬ እሺ ማክዳ ምን አይነት ልጅ ናት? ማክዳ ማለት ምን አይነት ልጅ? አሁን ለምሳሌ ክላስ ምናምን ነገር አለ የሚባል ነገር አለ። ክላስ አሁን ማለት እየተማርሽ ነው? አዎ እየተማርኩኝ። ኦኬ ምን ኮሌጅ? ኮሌጅ ኦኬ። ከዚህ በፊት ማለት ወይ ማክዳ ምን አይነት ሰው ነበረች? ምን አይነት ልጅ ነበረች?
ለቤተሰብም ሆነ በውጭም ሆነ በክላስም ሆነ ማለት እስኪ አንዳንድ ነገሮች ስላንቺ እንድታጫውትኝ ስለፈለኩ ነው። መቅደስ ማለት በጣም ምን ልበልሽ የዋህ ነኝ። ያው ራሴን ለማጋነን ሳይሆን እንግዲህ መብትሽ ነው ትችያለሽ። ሌላ ቶሎ እናደዳለሁ። ኦኬ ለምን ነው የምትናደጂ? ማለት ሰው ሲያናድድሽ ነው ወይስ ቶሎ ይከፋኛል? ኦኬ ሰው ሲናገርሽ ነው ወይስ እንዴት ነው? ሰው ሲናገርሽ ኦኬ። እና በክላስ ምን አይነት ታይም አሳልፈሻል? ማለት ኤሌመንተሪ ሳይሆን ከሃይ ስኩል ጀምሮ ነው መቼም ላይፍ የሚታየው አይደለ? እና የዛ ታይም ላይ ምን አይነት ላይፍ አሳልፈሻል? የዛኔ በጣም አሪፍ ላይፎች አሳልፌያለሁ። በጣም ምርጥ ላይፎች አሳልፌያለሁ ከጓደኞቼ ጋርም ከክላስ ተማሪዎችም ጋር በጣም አሪፍ ጊዜ አሳልፌ ነበር። ኦኬ መጠየቅ አለመጠየቅ ይበላል ግን ማለት ይሁን ጓደኛ ነው ፍቅረኛ በየነ ጓደኛ ለምን ማለት ነገር እሺ አሽና ኮሌጅ ላይ ማለት ይመስለኛል በካሜራ ዙሪያ ነው አይ ቀደም ስላልሽ ነው ኦኬ እና ማለት ያስደስታል ስለማማ የኔ ፍላጎት ተሳሳተሽ እሱ የተማረው ማስልስትሽ ምን አይነት ነገር አርቱ ላይ በጣም ፍላጎት አለኝ ማለት የሆነ ከሰው አይተሽ ተጽዕኖ የሚያደርግሽ አለ አይደል እንደዛ እና ከሳይንቺ እና ኮሌጅ ልክ እንደጨረሽ ምን ይመስላል ያለሽ አሁን ክላስ ማርሽ ማለት ነው ሆና ለምሳሌ ልክ ክላስ በምን ማለት ነው ክላስ እንኳን በምን ማለት ጊዜ የሆነ ትምህርት ላይ ማለት ጫና ምን ነው ምን ነው ነገር ላይ በቃ እንደዛ ምን አይነት ምን ትምህርት ላይ ነው ጫና ማለት ኤዲቲንግ ያለ ካሜራማን ቪዲዮግራፊንግ እና ሲኒማቶግራፊንግ ምን ላይ ነው ጫና ማለት ዳይሬክቲንግ እና ፎቶ እና ከዚህ በኋላ ያለ ካሜራማን ተገኘሽ ደስታ እና ማለት ምን አይነት ጊዜ ተማርሽ አንድ እኔ ለትምህርት ቤቱ ፕሮሞሽን ብሰራ አልፈልግም እኔ ለትምህርት ቤቱ ሰው አልፈልግም እና እኮ ማለት ብዙ ጊዜ ተማርሽ እዛ ትምህርት ቤት አንድ አመት ብለሽ ታስቢያለሽ? እያስባለሁ እስካሁን ድና ግንቻ ግን ወደፊት ሰራበታለሁ ብዬ አስባለሁ እና በእርግጠኝነት ያበላኛል ብለሽ ታስቢያለሽ? አዎ ይሄ በቃ የምር እኔ እንጃ ማለት ከእኔ ላይፍ ጋር የተቀራራቢ ስለሆንሽ በጣም ደስተኛ ነኝ። ለምን ተገኘሽ? አርትን አብዛኛው ሰው ማለት በጣም ይወዳል። በዛም ልክ ደግሞ በጣም ተረሰው ይከሰው ደግሞ እና ማለት አንዳንድ ጊዜ ምን አለ መሰለሽ ስለዛ ነገር ስለምንጠላው ነገር ይሁን ነገር አውቀን ልጠላ ደስ ይላል። ግን አንዳንድ ሰው ምን አለ ከመርት ተነስቶ ነው በቃ ይሄ ነገርማ ይሄ ነገርማ ይባላል። ለምን ያ እንደዛ ከሚሆን ያን ውስጡ ገብተን አውቀን ከዛ ካወቅን በኋላ ብንጠላው ኦኬ ነው። ግን በነገሮች ላይ ብዙ ነገር ነው ባይችበታል ብዙ ነገር ነው ተቆይበታልና ማስብስት ይልካሽ እኔ ምን ይበልሽ ያመር በቃ ማለት እንዴ አርት በብዙ ነገር ነው ብዙ ነገር ትቻለሁ ነው አርት እና እኔ ካርት ከሌላ ነገር ወይ ከሌላ ስራ ወይ ከሆነ ነገር በባል ምንም ማለት ነው አርቴ ነው በቃ በለው ማለት ነው። በርግጥ እኔ ካሜራውን እስከዚህ አልወጣም እንደ አንቺ ግራፊክስ ነገር እንደዚህ ነው ግን በማረም ካሜራ ላይ አላዘንም ቲቪ ላይ አክቲቭ ተቀበልና ውስጤ ነው ታቡና ኖርማል ላይፍ ላይ ግን ተዋኔ አይነሽ ነው ትኛ ደረሽ ሲሪየስ ላይ ኖርማል ላይፍ ላይ ሲሪየስ ላይ እና
ኖርማሊ በትወና አልቀልድም። ሲሪየስ ማውራት ካለብኝ ሲሪየስ፣ መስራት ካለብኝ ሲሪየስ አወራለሁ። ከዚህ ዘለለ ነገር ብቻ በትወና የሚመጣብኝ ነገር ሰው አልወድም፣ እንዲቀልድብኝ አልፈልግም። ሸፍት ቀልድብኝም ይደብረኛል። ያንን ነው የምልሽ እና በተረፈ ግን እና ላይፍ ከአርት ጋር እንዴት ትሆናለሽ? አሁን ላይ እስኪ እኔ አሁን የሆነ ነገር ላወራልሽ። አሁን ካሜራማን ምን ይሻልሻል ወይስ ደግሞ የሆነ ሆቴል ከፍቼ ልስጥሽ ብለሽ ምትያለሽ? ጥያቄ ነው። ያምራል። ምን ይሻልሻል? አንድ ነገር ይሻላል። አንድ ብቻ ምርጥ በካሜራማን በልቼ ነገ ከነገ ወዲያ ሆቴል ከፍታለሁ ብለሽ ይደብራል። ካሜራው ሆቴል ነው ግን አንዴ ደርሼ ከዛ በፊት ታደርገኝ ስለሚሞት ምናምን ደርሼ ከራስ ጋር እየተጫወትሽ የዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ መሰከር መስቀል ጽላታችን የእምነታችን ሚስጥር። መጣሽ ልጅ እንዴ? ቦርሳዬ ዝጋ ነበር እንዴ? መቼ? ቦርሳዬ ዝግ ነበር፣ ዘግቼ ነው የሄድኩት። አረ ምን ማለት ፈልገሽ ነው ትጂ? እንዴ ከፍተሽው ነው ማለት አይደረግም። እሺ እንደዚህ አይነት ብልግና ነው የምትሰሪው ማለት? አረ በእናትህ ዝም በይ። እኔ ጫዋ ልጅ መስለሽኝ ነበር። እንዴ ትጂ ከዚህ ጋር አልተነሳውም ሲጀምር። ያምሻል እንዴ? እኔ ዘግቼው ነው የወጣሁት አልኩሽ እንዴ? እንዴ ትጂ ምን ሆነሽ ነው? ዘግቼው ነው የወጣሁት እያልኩሽ ነው። ነገርኩሽ እኮ ነው ማምነው ቦርሳዬን ነው። አይ ቆይ ተረጋጊ። ሌባ እያልሽኝ ነው? አይ ከዚህ በላይ ምንድነው ሌብነት ነው እንዴ? እኔ አክብሬ ጠርቼሽ ለእንግድነት ስጠራሽ አንቺ ሰርቅኛሽ አይደለም ማለት? አይ ካሜራውን እኮ አስቆመሽ ማየት ትችያለሽ። ለምንድን ነው ካሜራውን አንቺ ያቁሚ ካሜራውን? ለምንድን ነው እንዴ ካሜራውን እናውራ? አይ ተረጋግተሽ እናውራ። ሲጀምር ራሴንና ቦርሳዬን ነው ማምነው እንዴ? ዘግቼ እንደዚህ የተዘጋ ቦርሳ እንዴት ነው እንደዚህ ተከፍቶ የሚያገኘው? ማለት እኔ አልነኩ ሲጀመር ከዚህ ጋር አልተነሳውም። ተረጋግተሽ እናውራ። ቅርብሽ ነው አይሻ። እጅሽ እዚህ ጋር መድረስ አያቅተውም። ገብቶሻል? እጅሽ ይደርሳል አይደለም ቲጂ። አሁን ተረጋግተሽ እናውራ። እሺ ወይ ካሜራውን አስጠፊ። እየሸመገልሽኝ ነው አይደል? ከእሺ ካሜራውን አጥፊና እናውራ በስነ ስርዓት። እንዴ ጻድቅ ተጫወቺ። ሲጀመር ከዘግቼ ነው የሄድኩት አልኩሽ እኮ። ቢያንስ እንኳን 5 ደቂቃ እንኳን አልቆየሁም። አንቺ እንደዚህ አይነት ነገር አይደረግም። እኔ አክብሬ ጠርቼሽ ለእንግድነት። እሺ ተረጋግተሽ እናውራ። ለምንድን ነው የምረጋጋው? እንዴ ከፍቶ ነው እያገኘሁት። እንዴት ነው ምን ወስደሻል? ቆይ ምን የወሰድሽው ነገር አለ? ምን ኤርፎን አለኝ ምን አለኝ? በቃ ቻቢስቶች አሉኝ ብሮች አሉኝ ምናምን። ምንድነው የወሰድሽው? አይ አልገባኝም። ሲጀመር እኔ ከዚህ ካስቀመጥሽ ቦታ መጣውለሽ ከሄድሽ በኋላ አልተነሳም። ሲጀመር ብሮቼን ይጠፋሉ ወይ የሆነ ነገር ይጠፋሉ። እሺ ካሜራውን አስቆመሽ እናውራ። በነሽ ካሜራውን አቁም። ማይክም ትቻለሽ ሲጀመር አስቆመሽ ማለት ነው። ለምንድን ነው በቃ ይኸውልሽ፣ አንቺ የሆነ ነገር አረግሽ አይደለም? በቃ ቢያንስ እንኳን ከቸግረሽ ቸግሮኛል ብቻ ጠይቂኝ። ቦርሳ ከመነከ አልገባኝም። እንዴ ምን ማለት ነው? አይ እንደዛ አይደረግም። ሲጀመር አንቺ ነሽ እንጂ እንደማይደረግ ነገር የምታረጊው እንዴ? ምን ሆነሽ? ተረጋግተሽ እናውራ። ካሜራውን አስጠፊውና እናውራ በስነ ስርዓት። ካሜራውን አስጠፊሽ ምን አገባኝ? በቃ ካሜራውን አቁሚ። አንቺ ደግሞ ካላመንሽኝ ደግሞ ካሜራውን አስቆመሽ ማየት ትቻለሽ ቪዲዮን እንዳለ። ይኸውልሽ ቦርሳዬን እንደዚህ ዘግቼው የወጣሁትን እንደዚህ ተከፍቶ አገኘሁት። ገብቶሻል? ወይ ብር ልትወስጂ ነው ወይ ኤርፎን ልትወስጂ፣ ቻፕስቲክ አለው ምናምን ነገር አይደለ? ኢቴም አለው። ኮዴን ለነገሩ አታውቂውም እንጂ ብሩና ብሩ ነው። ሲጀመር እንደዚህ ማረግ ሰው አይደለም ሲጀመር ማለት ነው። ሲቀጥል ደግሞ ተረጋግተሽ እናውራ። ካላመንሽኝ ደግሞ ቪዲዮን አስቆመሽ ማየት ትቻለሽ። ለምን ቪዲዮን ሳላስቆመው እኮ አንቺ እኮ ማለት ነው ጻድቅ ከምትጫወጪ ምንም ተናገሪ። እንደዛ አይደለም ወስደሻል እኮ እውነት ለምን አትናገሪ? አልነኩ ምንም ነገር አልወሰድኩም ሲጀመር ማለት ነው። ካላመንሽኝ ደግሞ አልኩሽ ነገርኩሽ። ቪዲዮን አስቆመሽ ማየት ትቻለሽ። አዳምጪ ማክሪ። ሲጀመር ቦርሳዬን ዘግቼ ነው የልኩት አይደለ? ቦርሳዬን ዘግቼው እኔ ክፍት ካገኘሁት አንቺ የሆነ ነገር ወስደሻል ወይ የሆነ ነገር አንተ ለምን የሆነ ነገር ተነጋግራችሁ ከሆነ እኔ በምን አውቃለሁ? ሲጀመር አምነሽኝ ሄድሽው
ከሷ ጋር የሆነ ነገር ተነጋግረሽ ቢሆን እኔ በምን አውቃለሁ? እሺ እንደዛ ካልሽ ደግሞ ቪዲዮን አስቆመሽ ማየት ትችያለሽ። ምንም መከራከር አይጠበቅብንም። ጋር ሊሆን ይችላል እኮ ምንም መከራከር አይጠበቅብንም። 5 ደቂቃ ሳልቆይ ማኪ ምን ሆነሽ ነው? ግን በስመ አብ ወልድ እኔ አክብርልሽ አንዴ ጠራሁሽ። ቲጂዬ አስቆመሽ ማየት ትችያለሽ ቪዲዮን። ካላመንሽኝ አስቆመሽ ማየት ትችያለሽ። ሲጀመር እኔ እንደዚህ ማድረግ ሰው አይደለሁም። አይ ራስሽን በጻድቅ ሂሳብ ማሰብ የለብሽም። ሲጀመር እንደዚህ ጻድቅ ምናምን አይደለም አልኩሽ እኮ ቪዲዮን አስቆመሽ ማየት ትችያለሽ። ለምን እኔ ሲጀመር ሰው አንድ ሰው አክብሮሽ ማለት እኔ ደግሞ ጥሩ ሰው ማለት ጥሩ ልጅ መስለሽ ነው የጠራሁሽ። ገብቶሻል? አክብሬሽ እኮ ሳመንሽ ድረስ ደግሞ እንደዚህ ማድረግ ሰው አይደለሁም። ቤተሰቦቼን አብረን ከዚህ በኋላ ስራ አብረን እንቀጥላለን ብዬ ቤተሰቦቼን እንደዛ ብዬ ነው የመጣሁት። ሲጀመር እንደዛ ብዬ ነው የመጣሁት። ደግሞ አምነሽኝ ሄድሽዋ። ስላመንሽኝ ደግሞ እንደዚህ ማድረግ ሰው አይደለም ሲጀመር ማለት ነው። ቤተሰቦቼን አስተዋውቅሽ መጣሁ። አስቆመሽ ማየት ትችያለሽ ቪዲዮን። አስቆመሽ መስለሽኝ እኔ ሲጀመር አሪፍ ሰው መስለሽኝ ቤተሰቦቼን ላስተዋውቅሽ መጣሁ። እንደዛ ከመሰለሽ ደግሞ እንዳለቀውሽ ሻውተሽ ማየት ትችያለሽ ሲጀመር ማለት ነው። ብር ጎሎ ሊሆን ይችላል። እኔ አልቆጥርም አብዛኛው ጊዜ ደግሞ እኔ 200 ብር 100 ብር አስቀምጫለሁ። አሁን ከዛ ላይ ጎሎ ይችላል። ካላመንሽ ማኪ ለምንድን ነው ቪዲዮ ማስቆመው? አንቺ ወይ አርገለው ምን ጉድሽ እንዳይሰማ አላረኩም። ያላረኩት እንደገና ደግሞ አርገያለሁ። አላረኩም እኮ ጉድሽ አይደለም። እሺ ጉድሽ እንዳይሰማ ምንም ጉድ የለም። ሲጀመር አምነሽኝ ሄድሽው። ስለዚህ አላሪ እኮ ካሜራውን አስቆሚ ትኛለሽ እና በውስጥ ካሜራውን ካቆምኩ በኋላ በውስጥ እንደዚህ ወስጃለሁ ልትይኝ ነው? ለምን እልሻለሁ? ያልወሰድኩትን ነገር ምንም ሲጀመር እኔ አልነካውም። እንደዚህ ስላልሽኝ እኮ ነው ያላምንሽም እኮ። ተረጋግተሽ እሺ እናውራ። ምንድነው ማወራሽ እንዴ? ከተወሰደ በኋላ ምንድነው ማወራሽ እንዴ? ማለት እኔ ወይኔ ትጂ ምንም ወይኔ ትጂ ምናምን አይደለም። በቃ ምንም ይሄ እኮ አንቺ ስለተጨናነሽ እንደዚህ መጨናነቅ አይደለም ማለት ነው። በቃ ማለት እንደዚህ ምንም የወሰድኩት ነገር የለም። ለምን ማየት ደግሞ ትችያለሽ አልኩሽ። ቪዲዮን አስቆመሽ ማየት ትችያለሽ። ማኪ በጣም እያቀጠልሽኝ ነው። እግዚአብሔርን ግልጹን ተናገሪ። ወይኔ ትጂ ምን ነው ግልጹ ምን አግርሽ? ከወሰድሽ እኮ ችግር የለም ትጂ እንደዚህ ወስጀብሻለሁ በይኝ። በቃ ችግር የለም ማለት አይ ቀልድ ነው። ያ ምን ቀልድ ነው? ያምሻል እንዴ? በእንደዚህ ነገር ሲጀመር እንደዚህ አረብ ስማውነት ከባድ ማለት እኔ አልገባኝም። አንቺ ነሽ ከባድ ሰው እኮ እኔ ማለት ጥሩ ሰው ጥሩ ልጅ አድርጌሽ ማለት ነው። ማለት ምርጥ ልጅ ነሽ ብዬ ከቤተሰቦቼን አስታውቂ አብሬሽ ስራ ልሰራ ነበር በእኔ ቤት ማለት ነው። ሲጀመር ካሜራ እያለ እንደዚህ አላደረግም። ሲቀልጥ ደግሞ አምነሽኝ ሄድሻ። ስለዚህ አልነካው። ማየትም ትችያለሽ። አስቆመሽ ማየት ትችያለሽ ቲጂ። አይ አጉል ጻድቅ ምንም ጻድቅ አይደለም። ምንም ጻድቅ አይደለም። ልታልቅሽ ነው እንዴ? ታጂና በናሽ ዋጋ ብጀሻለሁ ሆድሽን ታጂ እንሂድ በና። አይ ማለት ቀልድ ነው። አይ ቲጂ እውነት ቀልድ ነው። በቃ ቀልዱ ምናምን ይቅርብሽና አሁን ጋብዤሻለሁ። አይ ማለት አይ ቲጂ እውነት ማርያም በቀልድ ነው። እንደዚህ ቀልዳለ ቲጂ ትንሽ ማርያም አንቺ እንዴ ደነገጠ እንዴ? ምን አይነት ቀልድ ነው? አይ ምን አይነት ቀልድ ነው ሲጀመር እንዴ? ልብሽ ደውደዋለ እንዴት ነው ቲጂ ማርያም ትገርሚያለሽ እውነት እንዴ? አንቺ እንዴ ስማ እንዴት ነው ግን? አሪፍ የሆነ በቃ እንዴት ነው? አይ አሪፍ አይደለም እውነት። ምን ስሜት ሰማሽ እንዴ? አልጠበቅኩም ነበር እውነት። እንዴ ምን አይነት ስሜት የሆነ ሳይል ታለቅሽ ነበር? እንዴ ማልቀስ እውነት ሞሮ ነገር ጠፋ እውነት። እንዴ ምን ሆነሽ ነው? በጣም የመጀመሪያውና እንዴት ነው? ኧረ ተይ እውነት እንዴ ስማ እውነት ተመችቶኛል። ግን እሷ ጻድቅ ናት። እውነቱን ለመናገር ጻድቅ ናት። ግን እኔ የሆነ ሳሌ ውስጤ ማለት እየሳኩኝ ምናምን ነገር ነበረ ምናምን በቃ ግን በቃ ተመችቶኛል እና እንሂድ በቃ እንሂድ ግን ትገርሚያለሽ እውነት እስማ አንሄድም ተመችቶኛልና ምርጥና ቤተሰብና ትንሽ ፕራንክ አድርጊያታለሁ። ደስ ብሎኛል። እንደዚህ እውነት ቀልድ ከባድ ነው እውነት ቲጂ ስማ የሆነ ሳሌ ልታለቅስ ነበረ እና ተመችቶኛል። ደስ ብሎኛል። ማለት የሰው ሀዘን አያስደስትም ግን አስደስተሽ ካኒ አርግታኛለች እና የሆነ ሳሌ ልትሮጥም ይሁን ልታለቅስ ይሁን የሆነ ነገር ብትሆን ነበርና እና ተመችቶኛል። እና ቤተሰቦቼ በጣም ነው የምወዳችሁ። በአሪፍ ስራ ደግሞ ኔክስት ላይ በጣም እንገናኛለን እና እወዳችኋለሁ። ክበሩልኝ እኔ ፍቅሮች።